ትምህርት ሚኒስቴር ብዙዎችን ያስደሰተ ለትውልድ ጠቃሚ የሆነ ነገርን አሳውቋል። 11 አይነት ሙያዎችን 11ኛ ክፍልና 12ኛ ክፍል ተማሪዎች እንዲማሩ ነው የወሰነው። ይህ ውሳኔ በ2018 ጀምሮ እየተሰጠ ነበር ብሏል። ነገር ግን በ2019 የትምህርት ዘመን በተግባር ይህ ነገር ይሰጣል ነው ያለው። ይህ የሚሰጠው የሙያ ትምህርት ለተማሪዎቹ ቀጣይ ሕይወት ትልቅ ጠቀሜታ ያለው እንደዚሁ ለሀገርም አምራች ሆነው እንዲቀጥሉ አስተዋጽኦ የሚያበረክት ነው ተብሏል። አሁን ላይ 7ኛና 8ኛ ክፍል በቲዎሪ እየተሰጠ ነው የሚገኘው። 11 እና 12 ግን በተግባር እንዲሰጥ ተወስኗል። ከሚሰጡት 11 የሙያ አይነቶች መካከል የብረታ ብረት ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂ፣ የህንፃ ኤሌክትሪክ መስመር ዝርጋታ፣ የአልባሳት ቴክኖሎጂ፣ የቧንቧ ስራ፣ የሰብል አመራረት፣ የሆቴል አገልግሎትና የጤና እንክብካቤ እንደዚሁም የፀጉር ስራና የውበት አገልግሎት የሚገኙበት ናቸው። የምግብ ዝግጅትም አብሮ ተካቷል። ተማሪዎች እነዚህ ሙያዎች ሲማሩ በቀጣይ የዩኒቨርሲቲ መግቢያ ውጤት ባያመጡ እንኳን የህይወታቸውን አቅጣጫ ያስተካክሉባቸዋል ተብሎ ተጠብቋል። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ።